ጸጥታ ይሄ ብዙ ሰዎች የሚታዘቡት ምርጫ ነው። ዲሞክራሲያዊ መሆን አለበት። እንደዚህ አይነት ሀሳብ ያለ ሰው ካለ ለማድመጥ ዝግጁ መሆን ያስፈልጋል። አብይ ፕሬዝዳንት እንዲሆን እጩ የቀረበውን ሰከንድ የሚያደርግ ሰው ካለ የእሳቸውን ሀሳብ የሚደግፍ ማለት ነው። በእንደዚህ አይደለም በመናገር ነው። እሺ ጥሩ ሰከንድ የሚያደርግ በርካታ ሰው ስላወጣ ይቅርና አብይ ባለፉት 4 ዓመታት ብልጽግናን ስለመራ አሁን ይበቃዋል፣ ከአብይ የተሻለ ሰው ብንመርጥ ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጠው። ጸጥታ ይሄ ብዙ ሰዎች የሚታዘቡት ምርጫ ነው። ዲሞክራሲያዊ መሆን አለበት። እንደዚህ አይነት ሀሳብ ያለ ሰው ካለ ለማድመጥ ዝግጁ መሆን ያስፈልጋል። ባህልህ ነው በሉኝ። ምን እየተደረገ ነው? ምንድን ነው ጉዱ? ወይ ጉድ! አብይ እጩ መሆን የለበትም ብሎ ሀሳብ የሚያቀርብ ሰው ካለ እድል እንስጥ። በንግግር ባይሆንም በእጅ እቃወማለሁ የሚል ካለም ችግር የለውም። የሚቃወም ሰው ካለ የመጨረሻ ጥሪ ነው። የሚቃወም ሰው ካለ አብይ እጩ ሆኖ እንዲቀርብ እንደግፋለን የምትሉ በእጅ አሳዩ። 1/3 ይሆናል። የምርጫ ቦርድ ታዛቢዎች ቦታችሁ ይዛችኋል? ምርጫ ቦርድ አለ? የት ናቸው አላችሁ? እንዴት አንድ እንደሆነ አንቺም እኔም ባዶ ይደመራል እንጂ ባለው ላይ ጨምሮ እንዴት ሰው እርቃኑን ይቀራል በዜሮ። እንዴት አንድ እንደሆነ ዘንድሮ ሁሉም 0-0 እንዴት አንድ እንደሆነ ዘንድሮ ሁሉም 0-0